كبرت نسا ورقي نسا معار نسا مساح نسا درار نسا تسمي نسا نقعي دنقل حفتا زي تبنعي هاقري واحد سلالي هاقري مننت كبري هاي تحافل لي عدينا تلي يرا حسميو شو دوتي هاي تحافل لي نعغنا تلي يرا حسميو شو دوتي كملغي عدي سبد النار حلم ليتي واسدنا له نذكري تاريخك العلو نذكري حلف تقادلو ترقتكم مريت عدماتي ايرسعهن قوي مربتي ايرسعهن مفتر حامدي تهرافيتيا كم شويتنا يمسنو على تنحقر فوتسم زيتملو نسا دبي نسا مفتري لعلو خلونا يا فكر حقري يفتو حقري من قد بالسماي رحم دو كربا عدينا بقيا دينا خلازنا የትግራይ ብሔራዊ ክልላዊ መንግስት ፕሬዝዳንት ክቡር አቶ አባይ ወልዱ ለጥያቄያችን ፈጣን ምላሽ በመስጠት እንደተለመደው የ2014 ዓመተ ምህረት የመጀመሪያው ዓመት የጽናት ራዲዮ የክብር እንግዳ ሆነው በመቅረቦ በአድማጮቼ ስም ከልብ አመሰግናለሁ ክቡር አቶ አባይ ወልዱ። እኔም በጣም አመሰግናለሁ። 17 በሚሆኑ ወጣት የትግራይ ተወላጆች በ1974 በዋሽንግተን ዲሲ የዛሬ 40 ዓመት የተመሰረተው የትግራይ ተወላጆች ማህበር በሰሜን አሜሪካ ወይም ዩትና 40ኛ ዓመቱን ከሐምሌ 24 2006 ዓ.ም ጀምሮ ለተከታታይ 6 ቀናት በትግራይ ክልል እንደሚያከብር ዩትና በወሰነው መሰረት 40ኛ ዓመቱን በኢትዮጵያ ትግራይ ክልል እንደሚከበር በርሶ ፊርማ የወጣ ደብዳቤ ያመለክታል። እስቲ ስለ ዝግጅቱ ቢያውጉን ከዚህ ብንጀምሩ ውይይታችንን ክቡር አቶ አባይ ወልዱ። እሺ በጣም አመሰግናለሁ። ያው እንደተባለው መጀመሪያው መነሻ የሆነው የትግራይ ማህበር በሰሜን አሜሪካ ነው። አሁን ያው እሱ ባደረገው እንቅስቃሴና ሌሎች የትግራይ ተወላጆች በየክፍለ ዓለሙ ያሉት ባደረጉት እንቅስቃሴ ፌስቲቫሉ የመላው የትግራይ ተወላጆች በሁሉም ክፍለ ዓለም ያሉ እየሆነ እየመጣ ነው። ስለዚህ ፌስቲቫሉ ኢንተርናሽናል የትግራይ ተወላጆች ፌስቲቫል እየተባለ ነው እየተጠራ ያለው አሁን። ስለዚህ እንን መነሻ በማድረግ ኢኒሺዬቲቭ የወሰዱት በውጭ ያሉት የትግራይ ተወላጆች ናቸው። ወደዚህ በሚመጡበት ጊዜ ደግሞ እኛም ማገዝ ስላለብን ፋሲሊቴት ማድረግ ስላለብን ሰፊ ዝግጅት ያደረግን ነው። በአንድ በኩል ህዝቡ ይህንን ፌስቲቫል በዚህ ጊዜ በትግራይ በመቀሌ ከተማ እንደሚከበር እንዲያውቅ እየተደረገ ነው። ለዚህም ዝግጅት የሚረዱ የተለያዩ ትላልቅ በቢሮ ኃላፊዎች የሚመሩ ኮሚቴዎች የተቋቋሙበት ሁኔታ ነው ያለው። በዚህ መሰረትም የተለያዩ ዝግጅቶች እየተደረጉ ናቸው። የሲምፖዚየም እና የፓነል ዝግጅቶች የሚያደርግ ኮሚቴ ስራውን ያቀላጠፈ ነው።
የልማትና ታሪካዊ ቦታዎች ጉብኝትም የተለያዩ መድረኮች ወጣቶች ከወጣቶች ጋር ህፃናት ከህፃናት ጋር ባለሙያዎች ከባለሙያዎች ጋር ሴቶች ከሴቶች ጋር የሚያደርጉትን ግንኙነት የሚፈጥር መድረኮችም ዝግጅት እየተደረገበት ነው። የባህል ትርኢቶች በተመሳሳይ ዝግጅት እየተደረገበት ነው። ከውጭ የሚመጡ የትግራይ ተወላጆች በትግራይ ምን አይነት የኢንቨስትመንት አማራጭ አለ የሚለው ነገርም ዝግጅት እየተደረገ ነው። ስለዚህ ሰፊ ውይይቶችና ጉብኝቶች የሚደረጉበት ሁኔታ ለመፍጠር ሰፊ ዝግጅት እየተደረገ ነው። እስካሁን ድረስም ጥሩ የዝግጅት እንቅስቃሴ እንዳለ ነው እያየን ያለ ነው ማለት ነው። አመሰግናለሁ። ክቡር አቶ አባይ ወልዱ የትግራይ ብሔራዊ ክልላዊ መንግስት ፕሬዝዳንት፣ በዚህ በትግራይ ተወላጆች ማህበር በሰሜን አሜሪካ በዓል ላይ የሚገኙትን በርካታ ኢትዮጵያውያን የክልሉን ተወላጆች ለማስተናገድ ዝግጅት እየተደረገ እንደሆነ ነው ከላይ አሁን የገለጹልኝ። በበዓሉ ላይ የሚገኙ እንግዶችም ይሁኑ ከውጭ የሚመጡ እንግዶች በታላቁ ህዳሴ ግድብና በሌሎችም ፕሮጀክቶች ተሳታፊ እንዲሆኑና የቀድሞውን ጠቅላይ ሚኒስትር መለስ ዜናዊን ራዕይን በተግባር ለመተርጎም እንዲችሉ በክልሉ የተደረገውን መሰናዶ አብረው ቢገልጹልን። በዚህ ጊዜ በሚመጡበት ጊዜ ያው የመለስ ራዕይና የመለስ አደራ መሰረት ያደረጉ ብዙ የተለያዩ የተሰሩ የልማት ስራዎች የሚጎበኝበት ሁኔታ ይፈጠራል። በዚህ በሚመጡበት ጊዜም የየራሳቸው ጉባኤዎች ይኖራቸዋል። የትግራይ ተወላጆች የሰሜን አሜሪካ ማህበር የራሱ ጉባኤ፣ የትግራይ ማህበር የራሱ ጉባኤ የሚያደርግበት ሁኔታ ይፈጠራል። እነዚህን መነሻ በማድረግ የታላቁ የህዳሴ ግድብም የሚያደርጉት አስተዋጽኦና ለወደፊቱ ምን መደረግ እንዳለበት የሚወያይበት ሁኔታ ይፈጠራል። ስለዚህ በዚህ በኩል ሰፊ በፓነሉና በሲምፖዚየሙ የልማት ጉብኝቶች በሚደረጉበት ጊዜ በእነዚህ በመለስ ራዕይና አደራ በታላቁ ህዳሴ ግድብም የሚወያዩበት ሁኔታ ይፈጠራል የሚል ሀሳብ ነው ያለን። አመሰግናለሁ። ክቡር አቶ አባይ ወልዱ፣ ምን ያህል እንግዶች ይመጣሉ ተብሎ ይጠበቃል? እንደው እጆ ላይ መረጃ ካለ። ምክንያቱም ትልቅ በዓል ነው። ከተለያዩ የዓለም አቅጣጫዎች የክልሉ ተወላጆች እንደሚመጡ ነው አሁን በዚህ በዳያስፖራም ትልቅ እንቅስቃሴ ተጀምሮ ያለውና እንደው ምን ያህል እንግዶች ይጠበቃሉ ከውጪ? በፌስቲቫሉ አሁን ቅድም እንዳልኩት ኢንተርናሽናል የትግራይ ተወላጆች ፌስቲቫል እየሆነ እየተጠናከረ እየሄደ ስላለ ከሁሉም ክፍለ ዓለማት ከሰሜን አሜሪካ፣ ከአውሮፓ፣ ከመካከለኛ ምስራቅና ከአውስትራሊያም የሚመጡበት ሁኔታ ይኖራል። ስለዚህ በተጨባጭ ይህን ያህል ቁጥር ነው እንኳን ባይባል በሺዎች የሚቆጠር የትግራይ ተወላጅ በዚህ ፌስቲቫል ይሳተፋል የሚል ግምት ነው ያለን ማለት ነው። አመሰግናለሁ። እንግዲህ ከዚህ ከበዓሉ ወጣ እንበልና የትግራይ ብሔራዊ ክልላዊ መንግስት ከሳውዲ አረቢያ ከስደት ተመላሽ የሆኑ የክልሉን ዜጎች በግንባር ቀደምትነት በመቀበሉ ይታወቃል። እስካሁን ተመላሾችን በመደገፍ በማቋቋም የተወሰዱ ተጨባጭ እርምጃዎችን ቢገልጹልን ክቡር አቶ አባይ ወልዱ። ያው እንደተባለው ያው ከሳውዲ አረቢያ የተመለሱ የትግራይ ተወላጆች በዛ ያሉ ናቸው። ወደ 27000 የሚሆን ነው የተመለሰው። በሚመለስበት ጊዜ በአዲስ አበባ እነዚህ ተመላሾች ክትትል የሚያደርግ ጊዜያዊ ጽሕፈት ቤት ተከፍቶ ከዛው ከአዲስ አበባ ወደየ አካባቢያቸው የሚሄዱበትን ሁኔታ ለመፍጠር ተሞክሯል። ስለዚህ ወደየ አካባቢያቸው ምንም አይነት መንገላታት ሳይፈጠር የገቡበት ሁኔታ ነው ያለው። በየአካባቢያቸው ከገቡ በኋላም በየአካባቢው ያለ አስተዳደር
ይህን ሁኔታ በደንብ ተገንዝቦ የተለያዩ መድረኮች በመፍጠር እነዚህ ተመላሾች በምን አይነት ስራ ቢሰማሩ ራሳቸውን የሚችሉበት ሁኔታ ይፈጠራል በሚል መንገድ ውይይት ተደርጎ አሁን በምን ስራ መሰማራት እንዳለባቸው ራሳቸው እየመረጡ ለዚህ ስራ የሚያስፈልጋቸው ስልጠና፣ ለዚህ ስራ የሚያስፈልጋቸው ብድር፣ በዚህ ስራ የሚተባበራቸው የመንግስት አካልም ይሁን መንግስታዊ ያልሆነ አካላት የማቀናጀት ስራ ዝግጅት እየተደረገ አሁን ወደ ስራ የሚገቡበት ሁኔታ እየተፈጠረ ነው። ለመነሻ ያህል ጥቂቶቹ አሁንም ከመጡ በጣም ጥቂት ቀናት ነው። ይሁን እንጂ ስራ የጀመሩ ተመላሾች እንዳሉ ያየንበት ሁኔታ ነው ያለው። ስለዚህ ህብረተሰቡም እየደገፋቸው ነው። የተለያዩ መንግስታዊ ያልሆነ አካላትም ዝግጅት እያደረጉ ነው ለመደገፍ። እነሱ ራሳቸው በጣም ትልቅ ተነሳሽነት ስላላቸው ራሳቸው ባላቸው ገንዘብም ስራ የጀመሩበት ሁኔታ እየታየ ነው። ስለዚህ ችግሩ በጣም ሰፊ ነው። ሰፊ ጥረትም ያስፈልገዋል። ግን አጀማመሩ ጥሩ እንደሆነና በዚህ ከቀጠል እነሱም ራሳቸው የሚችሉበት ሁኔታ እነሱም ራሳቸው ለመቻል በሚደረግ ጥረት የሚደግፉበት ሁኔታ እንደሚፈጠር በግልጽ እየታየ ነው ያለው። ስለዚህ ችግሩን የምንፈታበት ሁኔታ እንፈጥራለን የሚል ሐሳብ ነው ያለን። በመላው ዓለም ላይ የምትገኙ ዘግይታችሁ ሬዲዮናችሁን ለከፈታችሁ የጽናት ራዲዮ አድማጮች በአሁኑ ሰዓት በቀጥታው የስልክ መስመራችን ላይ የትግራይ ብሔራዊ ክልላዊ መንግስት ፕሬዝዳንት ክቡር አቶ አባይ ወልዱ ተገኝተው ለምናነሳቸው ወቅታዊ ጥያቄዎች መልስ እየሰጡን ያሉት። ክቡር ፕሬዝዳንት የውጭም ይሁን የሀገር ውስጥ ኢንቨስተሮችን በማበረታታት ረገድ የክልሉ መንግስት እየተጫወተ ያለውን ሚና ቢገልጹልን፣ እንዲሁም ባለሀብቶች በክልሉ በምን የሥራ መስክ ቢሰማሩ ትርፋማና ውጤታማ ሊሆኑ ይችላሉ የሚለውንም አያይዘው እስቲ ቢመልሱልን። ስለዚህ ባለሀብቶቹ በተለያየ መስክ የሚሰማሩበት ሁኔታ ለመፍጠር ሰፊ ጥረት እየተደረገ ነው። አንደኛው በምን አይነት መስክ ቢሰማሩ አዋጭ ይሆናል የሚለውን ነገር እንዲረዳቸው የተለያዩ በማኒፋክቸሪንግ፣ በቱሪዝም፣ በኮንስትራክሽን፣ በሰርቪስ ዙሪያ የተለያዩ ፕሮጀክቶች በማዘጋጀት በየቦታው የሚያውቁበት ሁኔታ እየተደረገ ነው። ለዚህም እንዲያግዝ በአዲስ አበባም የኢንቨስትመንት ኦፊስ ተከፍቶ በቋሚነት ይህንን ስራ የሚሰራበት ሁኔታ እየተፈጠረ ነው ያለው። በዚህ መነሳሳት ምክንያት የሚመጡት ወደ ትግራይ የሚመጡትም ያላቸው የኢንቨስትመንት ሀሳብ አቅርበው በአጭር ጊዜ ችግሮችን የሚፈቱበት ሁኔታ ለመፍጠር የሚመለከታቸው አካላት ስራቸውን የሚያፋጥኑበት እንቅፋቶችን የሚፈቱበት ሁኔታ እየተፈጠረ ነው። የውጭ ኢንቨስተሮችን የሚመጡበት ሁኔታ ለመፍጠርም ብዙ ጥረት እየተደረገ ነው። በውጭ ያሉት የትግራይ ተወላጆችን በዚህ ዙሪያ የሚሰሩበት ሁኔታ ለመፍጠር አንዳንድ ስራዎች የተሰሩበት ሁኔታ ነው ያለው። ስለዚህ በዚህ መንገድ ወደ ትግራይ የሚመጡት የውጭም ይሁን የሀገር ውስጥ ኢንቨስተሮች በየዓመቱ ቁጥሩ እየጨመረ የሚሄድበት ሁኔታ እየተፈጠረ ነው ያለው። ባለፈው ዓመት በኢንቨስትመንት ዙሪያ ወደ 8.8 ቢሊዮን ብር ግምት ያለው የኢንቨስትመንት ፈቃድ የተሰጠበት ሁኔታ ነው ያለው። በዛሬ ዓመት ደግሞ ወደ 16 ቢሊዮን ብር የኢንቨስትመንት ስራ ለመስራት ሰፊ እንቅስቃሴ የተደረገ ነው። ስለዚህ ባለሀብቱ ወደ ትግራይ መጥቶ ኢንቨስት ለማድረግ እየተደረገ ያለው ጥረት በጣም ትልቅ ነው። ውጤቱም አበረታች ነው። ስለዚህ በዚህ መንገድ የምንቀጥልበት ሁኔታ እንፈጥራለን። ስለዚህ ትግራይ ለተለያዩ የኢንቨስትመንት ስራዎች የተመቻቸ መሆኑ
እዚህ ከመጡም አስተዳደሩ በደንብ የሚደግፋቸው መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። አመሰግናለሁ ክቡር አቶ አባይ ወልዱ። ትግራይ ውስጥ ሰላም፣ መረጋጋት፣ ዴሞክራሲ፣ አፈና፣ ጭንቀት፣ ውጥረትና ሁከት እየተበራከተ እንደመጣ ደጉን ሁሉ ክፉ ወገኑን ሁሉ ጠላት በማድረግ በተለይም ደግሞ በህወሓት ላይ ያነጣጠሩ የተሳሳቱ መረጃዎችን በዳያስፖራ ለሚገኙ የአሸባሪ ሚዲያዎች በድምጽ በአክራሪ ጽንፈኛ ድረገጾች ላይ በጽሁፍ የትግራይ ክልልን መልካም ገጽታ ጥቁር ጥላሸት ለመቀባት ያ ኩሩ ጀግና ህዝብ ከድህነት ጋር የሚያደርገውን ትግል ለማደናቀፍ እና ዳያስፖራውን ለመከፋፈል አንዳንድ የክልሉ ተወላጅ ግለሰቦች ከዚያው ጥረት ሲያደርጉ እያየን ነው። ክቡር ፕሬዝዳንት፣ በዚህ ላይ የርሶ አስተያየት ምንድነው? ክቡር አቶ አባይ ወልዱ። በትግራይ ክልል በአጠቃላይ የሰላም ሁኔታ በጣም ጥሩ ነው። እዚህ መጥቶ የሚያየው ሰው የሚመሰክረው ነገር ነው። ስለዚህ በሰላም ዙሪያ በትግራይ ክልል ምንም አይነት ችግር የለም። የአክራሪነት ጉዳይ በምናይበት ጊዜም ሙስሊምም ይሁን ክርስቲያኑ አብሮ በትግልም ጊዜ በሰላምና በልማት ጊዜም አብሮ የሚሰራበት እንጂ በዚህ ዙሪያ በትግራይ ክልል ብዙ ችግር እንደሌለ ነው የምናውቀው። ይሄ በጠቅላላ የሚታወቅ ነገር ነው። ስለዚህ ልማትን በምናይበት ጊዜ በህዝቡና በአስተዳደሩ ጥረት ሰፊ የልማት ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። የተፈጥሮ ሀብት ስራ፣ የመስኖ ስራ፣ የእንስሳ ልማት ስራ፣ በከተሞችም የኢንቨስትመንትና የጥቃቅንና አነስተኛ ስራዎች በስፋት የተሰሩበትና ጥሩ ምሳሌ መሆን የሚችሉ የልማት ስራዎች የተሰሩ ያሉበት ሁኔታ ነው ያለው። ስለዚህ ጠላቶቹ ለምን ከሀቁጭ እነዚህ ነገሮች እንደሚናገሩ ሊገባን አይችልም። ስለዚህ እነዚህን አይነት የተለያዩ ስህተቶች ወይም ውሸቶች በአጭር ጊዜ ትክክል አለመሆናቸውን የሚታወቅበት ሁኔታ እየተፈጠረ አዲስ ውሸት እየፈጠሩ እንደገና በውሸት የሚኖሩ ሰዎች ስለሆኑ ይህ ጉዳይ ለሀገሪቱ በጠቅላላ ይሁን ለትግራይ ህዝብ የሚፈጥረው ችግር እንደሌለ ልማቱ፣ ሰላሙ እየተረጋገጠ በሄደ ቁጥር እነሱ የተሳሳቱና ውሸተኞች በትግራይ ክልል ያለው ሁኔታ የሰላም፣ የልማት፣ የዲሞክራሲ መሆኑ እየተረጋገጠ እየሄደ ያለ ስለሆነ በዚህ መንገድ እነሱ ቢማሩበት ይሻላል የሚል ሐሳብ ነው ያለን። አመሰግናለሁ። በቂ መልስ ነው ክቡር አቶ አባይ ወልዱ። በመጨረሻ በውጪ ለሚገኙ ኢትዮጵያና ትውልደ ኢትዮጵያውያን እንዲሁም ይህን የትግራይ ተወላጆች ማህበር በሰሜን አሜሪካ 40ኛ ዓመትን ለማክበር ወደ ክልሉ ከተለያዩ የዓለማችን ክፍሎች ለሚመጡ የክልሉ ተወላጆች የሚያስተላልፉትን መልእክትና ጥሪ እናዳምጥና ለዛሬ በዚሁ እናብቃ። ወደፊት በተከታታይ በዚህ ጉዳይ ላይ ሰፋ ያለ ፕሮግራም እንደምንሰራ በዚህ አጋጣሚ ለአድማጮች መግለጽ እፈልጋለሁ። የውጭ ያሉ የትግራይ ተወላጆች በመጀመሪያ ጊዜ እንኳን ለአዲስ ዓመት አደረሳችሁ ለማለት ፈልጋለሁ። ከዛ በተጨማሪ ያው የወሰዱት ኢኒሼቲቭ በጣም ትልቅ ኢኒሼቲቭ መሆኑና ስለዚህ አሁንም አጠናክረው በሁሉም ክፍለ ዓለማት ያለው የትግራይ ተወላጅ በትግራይ በመቀሌ መጥቶ ፌስቲቫሉን የሚያከብርበት ዝግጅት እንዲያደርግም ጥሬን ለማቅረብ ፈልጋለሁ። ስለዚህ በሚመጡበት ጊዜ ደግሞ እኛ በጠቅላላ ህዝቡ በጣም ደስ እንዳለውና በዚህ በመጡበት ጊዜም አቅማችን በሚችለው የህዝብ አቅም በሚቻል መጠን የምናስተናግዳቸው መሆኑን ለመግለጽ ወዳለሁ። ስለዚህ በሰላም ያገናኙን፣ መጣችሁ እዚህ መተያየት ያብቃን የሚል ሐሳብ ነው ያለኝ።
የትግራይ ብሔራዊ ክልላዊ መንግስት ፕሬዝዳንት ክቡር አቶ አባይ ወልዱ በመላው ዓለም ላይ ከሚገኙ የጽናት ራዲዮ አድማጮች ጋር ለነበረን ቆይታ ከልብ አመሰግናለሁ። ሰለሞን ተካልኝ መሐሪ ነኝ ከአትላንታ። መልካም ጊዜ ከጤንነት ጋር እመኝሎታለሁ ክቡር አቶ አባይ ወልዱ። ሼዳባ አመሰግናለሁ። ሀገር ካይዋና سميو شوي لوتي ناب زي فوتو بحر تساقيري بنافقوت زي مسل مسيلي عيكا عالكم كينا بركاسيني محازتي عرفتي ذكيري محازتي عرفتي ذكيري مسينني سدة المالي لك حسوم عبد ما كعدي عبين اللون بين خنابرة كابز فتون رحقة كاب صدرة كابز فتون رحقة كاب صدرة عدم تبلج لجا كم ورق قلبك انتايك قبر اللي زي وننو مريت بتسفاك عشو ولا سبوتيري عدى يحشني كم تتعيري كم تشكيري من قد بالسماي رحق لو كربا هاقرينا فيقي كيد خلا زبا